ሰላም እንዴት አላችሁ? የእግዚአብሔር ሰላም ከሁላችንም ጋር ይሁን። መጠጥ መጠጣት ኃጢአት ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃና መምሪያ ማህበር ከታተመው ሚስጥሬን ላካፍላችሁ ከሚለው መጽሐፍ መጠጥ ኃጢአት ነው በሚል በገጽ 264 ላይ ከሰፈረው ታሪክ ልናቀርብላችሁ መጥተናል። እስከ መጨረሻው አብራችሁ ነው። መጠጥ ኃጢአት ነው? ጥያቄ። መጠጥ ካልጠጣን እያሉ ብዙ ጓደኞቼ ያስቸግሩኛል። እኔ ግን መጠጥ መጠጣት ኃጢአት መሆኑን ደጋግሜ እነግራቸዋለሁ። እነርሱም መጠጥ ኃጢአት አይደለም ብለው ይከራከሩኛል። ለመሆኑ ማናችንን ልክ? መልስ። እዚህ ላይ ሁላችንም ልናስበው የሚገባ ነገር አለ። ይኸውም ጥቅስ እየጠቀሱ ኃጢአት ነው አይደለም የሚለው ክርክር ወይም እንካ ሰላምትያ ምንም አይጠቅምም። ይህንን ከተገነዘብን በኋላ አንድ ነገር እንመልከት። ከመጠጥ በስተጀርባ የሚመጣው ችግር ጉድና ጅራት በስተኋላ ነዋ እንዲል እንኳን እኛ ደካሞች ከቁጥር የማንገባው ቀርቶ በመንፈሳዊ ሕይወት ታላላቅ የሚባሉ ሰዎች በመጠጥ ምክንያት ሲወድቁ ይታያል። ከዚህ ላይ እግዚአብሔር ያልከሰሳቸውን መክሰስ ባይገባም ለአብነት ግን እንጠቅሳቸዋለን። አባታችን ኖህ ከጥፋት ውሃ በኋላ የወይን ጠጅ ጠጥቶ በመስከሩ ራሱን ትቶ እርቃኑን ተዘርሮ የወደቀበት ጊዜ ነበረ። ዘፍጥረት ምዕራፍ 19 ከቁጥር 33 እስከ 35። ይህንንም ይዘን እንኳን እኔ እነገሌም ሰክሯል ብለን ብንሰክር ምን አለበት እያልን እንድንጠቅሳቸው ሳይሆን ከነርሱ ተምረን አቅማችንን አውቀን ራሳችንን እንድንጠብቅ ነው። ምናልባት ከመጠኔ አላልፍም፣ በመጠኔ እጠጣለሁ እንል ይሆናል። ነገር ግን በመጠን እንጠጣ ዘንድ ራሳችንን የገዛን ሰዎች ነን ወይ ብለን ልንጠይቅ ያስፈልጋል። ምክንያቱም ራሳችንን ካልገዛን መስከራችን ስለማይቀር ነው። ራሳችንን አለመግዛት ደግሞ የሚያጋልጠው ለስካር ብቻ ሳይሆን ለዝሙትና ለተቀሩት የኃጢአት አይነቶች ነው። ስለዚህ የልባችሁን ወገብ ታጥቃችሁና በመጠን ኑራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ተስፋ አድርጉ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13 እንደተባለ በመጠን ለመኖር የግድ ራስን መግዛት ያስፈልጋል። ራስን መግዛት የመንፈስ ፍሬ ነው። ገላትያ 5 ቁጥር 23። ስለዚህ አንተም ሆንክ ጓደኞችህ የመጠጥን ጉዳይ ስታነሱ ከሁለት አንጻር ተመልከቱት። አንደኛ መጠንን ከማወቅና ራስን ከመግዛት፣ ሁለተኛው የምንሰራው ሥራ ለፈቃደ ሥጋ አሳልፎ አይሰጠንም እና የድህነት ጉዟችንን አያሰናክልም ከምናደርገው ጥንቃቄ አንጻር ሊታይ ይገባል። ከዚህ ጋር የሚጋጭ ከሆነ ግን ኃጢአት ነው። እናመሰግናለን።